ተመለስን ከስፖንሰሮቻችን መልእክት በኋላ እስከ 6 ሰዓት ቆይታችን ይቀጥላል። እንዳይረሳ አድማጮቻችን በትሪቡን ስፖርት ሽርፍራፊ ሰከንድ ደርቢ ዴላ ማዶኒና ሳንሲሮ ደርቢ ዛሬ ምሽት 4:45 ላይ የዛሬን ያድርገውና ኤሲ ሚላን ከኢንተር ሚላን የሚያካሂዱ ጨዋታ አለ። ያለፈ ታሪካቸው በተለይ አንድ ጨዋታን መዞ ፍቅር ያዘጋጀው ፕሮግራም አለ። ትሪቡን ሽርፍራፊ ሰከንድ ላይ ኮከቦች ገጻችን ወደ ኤል ካፒቲኖ ፓውሎ ማልዲኒ ያቀናል። መከላከልን የማጥቃት ኃይል የሚወድ ተደናቂ ተከላካይ ነበር ፓውሎ ማልዲኒ። በዘመናዊ እግር ኳስ ዓለም ላይ ከታዩ ቁጥር 1 ተከላካዮች መካከል ቀዳሚ መሆኑን አሁንም በርካታ ታላላቅ ስፖርት ባለሙያዎች ይመሰክሩለታል። ማልዲኒን ከሚላን ደርቢ ጨዋታ ጋር በተያያዘ ዛሬ ኮከቦች ገጻችን የሚያነሳው ይሆናል። ወደ ኦልትራፎርድ እናቅና። በቲያትር ኦፍ ድሪምስ መንደር ትናንትና ዩናይትድ ከአርሰናል ያካሄዱ ጨዋታ ነበረ። ማንቸስተር ዩናይትድ በሁሉም መንገድ የበለጠበት በጨዋታ እንቅስቃሴ በኳስ ቁጥጥር በተለይ አርሰናል በፖዚሽን ፈርስት ሃፍ ላይ ተሻለ ቢሆንም በጎል ሙከራዎች እንደዚሁም በመከላከል ስልቱም በአጠቃላይ በቴክኒክ በታክቲክ ሂደቱም ሞሪኒዮ ከቬንገር ተሽለው በታዩበት ጨዋታ ላይ አስፈላጊውን 3 ነጥብ ማንቸስተር ዩናይትድ ሳይዝ ወጣ። በጨዋታው 90 ደቂቃውን ከመጀመሩ በፊትና ከተጀመረ በኋላ ያለውን ስሜት ስትከፋፈለው የተለየ ነገር ነው የሚፈጥርበት። ለምሳሌ ሁለቱ ጨዋታውን ሳትመለከተው ማንቸስተር ዩናይትድ ይሄን ጨዋታ ማሸነፍ ነበረበት አትልም። ጨዋታውን ከተመለከትክ በኋላ ግን ሳይጀመር ምክንያቱም በዘንድሮ ፕሪሚየር ሊግ ላይ አርሰናል የተሻለ ኦርጋናይዜሽን አለው ተብሎ እየተወደሰ የመጣ ክለብ እንደውም ፕሪሚየር ሊጉን ለማሸነፍ የተሻለ አደረጃጀትና ስሜት ላይ ይገኛል ተብሎ ሲወደስ የመጣ ክለብ ነው። ዩናይትድ ደግሞ በክራይሲስ ውስጥ በቀውስ ውስጥ ያለፈ ያለ ቡድን ነው ተብሎ ነበር የተፈረጀው። ስለዚህ አርሰናልና ማንቸስተር ዩናይትድ የሚያደርጉት ጨዋታ ቢያንስ ተመጣጣኝ የሆነ ፍክክር ይደረግበታል የሚል እምነት የብዙዎች ነበር። ኤፍሬም እንደተጠቀመጠው በሁሉ መመዘኛዎች ማለት ይቻላል እኔ በአርሰናል በእንደዚህ አይነት የጨዋታ አፕሮች ተበልጦ ብዙ የተመለከትኩበት ጨዋታ የለምና በኳስ ፖሴሽን ሁለተኛው አጋማሽ ላይ በሙከራዎች ምንም ሙከራ አላደረገም። 2014 ላይ የቼልሲ ክለብ እንዲህ አይነት ሪከርድ አስመዝግቦ ነበር። ምንም ሙከራ ሳያደርግ ወጥቶ ነበር። ያንን ሊፈጽም ተቃርቦ የነበረበት ነው ብለው ዘገባዎች ወጥተዋል። በኦን ታርጌት እና ኦፍ በሆኑ ታርጌት ሙከራዎች ራሱ ዩናይትድ አርሰናል ላይ ፍጹም የበላይነት ነበረው። በፍላጎትም ጭምር የተጫዋቾች ፍላጎት ጨዋታውን ለማሸነፍ የነበረው ፍላጎት የማንቸስተር ዩናይትድ ተጫዋቾች የተሻለ ፍላጎት ነበራቸው። ምንድነው ሞሪኖ ያደረጉት? ለኔ የመሃል ሜዳ እንቅስቃሴው ላይ ኮክለንና ኤልነኒ አደራጅተው ኦዚል እንቅስቃሴ ውስጥ እንዳይገባ ራሱ ሳንቼዝ እንቅስቃሴ ውስጥ እንዳይገባ አብዛኛውን ሳንቼዝ ኳስ ዲፕ መቶ ይቀበል ነበር። ኦዚል በጣም ኳሶቹ ኢፌክቲቭ አልነበሩምና የማንቸስተር ዩናይትድ የመሃል ሜዳ እንቅስቃሴ ላይ ካሪክ ራሱ ሄሬራ በጣም የሚገርም ተጫዋች ሆኗል በሞሪኖ ዘመን ውስጥና ናሽናል ቲምም በቤስት 11 መሰለፍ ጀምሯል። ስፔን በፍጹም የአርሰናል ይሄ ፍሎው ያለው ኳስ ፓሱ ገዳይ የሆነው ፓስ የለም ነበር፣ አይጀመርም ነበር የአርሰናል የጨዋታ እንቅስቃሴና የሞሪኖ ታክቲክ በጣም በቬንገር ላይ በላይነትን ያሳየበት ነበር ማለት ይቻላል። ምናልባት በትናንትናው ጨዋታ ላይ ማንቸስተር የጎደለው ነገር ከ90 ደቂቃ ጨዋታ በፊት በዚህ ፖሴሽን በዚህ ሙከራ አስቀድሞ ብዙ ጎሎችን አግብቶ ጨዋታውን መግደል የሚችልበት አጋጣሚ ነበር። ትልቅ መስጋና ለአርሰናል ነው መስጠት አሁንም አለበት በየማምነው ለግብ ጠባቂው ፒተር ቼክ እጅግ ንቁ በረኛ ከሞሪኖ ጋር ረጅም ጊዜ አሳልፏል በቼልሲ ውስጥ። አርሰናል ውስጥ ከመጣ በኋላ ፒተር ቼክ የወሰናቸው ጨዋታዎች ብዙ ናቸው። አርሰናል 3 ነጥብ እንዳያጣ ያደረገባቸው ጨዋታዎች ብዙ ናቸው። እነዛ አንዱ ናቸውና የአርሰናል የተከላካይ መስመሩ ደካማ ነበር የሚሉ አንዳንድ አስተያየቶችን ሰምቻለሁ። እኔ በፍጹም የአርሰናል የተከላካይ መስመር ደካማ ስለነበር አልነበረም። ጫናው ግን አርሰናል ከዚህ በፊት ፖሰስ ስለሚያደርግ የተከላካይ መስመሩን ብዙ አትመለከተውም ነበር። ትናንት ግን ጫናውስ ነበር። በአጥቂ መስመሩ ኢፌክቲቭ አልነበረም። ሚድፊልድ ላይ በፖሴሽን ተበልጧል። የተከላካይ መስመሩ ደግሞ ለተደጋጋሚ ጫናዎች ይጋለጥ ነበር። እንግዲህ ሞሪኖ እንደ ሽንፈት ቆጥሮታል ሲጠናቀቅ። ለኔያውም ለአርሰናል ያመቱ ደካማው እንቅስቃሴ በጨዋታ ነበር። ሙሉ 90 ደቂቃ ፈዞ በኦን ታርጌት ደረጃ አንድ ሞክሮ አንድ አስቆጥሮ የወጣበት ነው። ምናልባት ቬንገር በቀያሪው በኩል ቻምበርሊንን በጄንክሰን ካስገቡ በኋላ እንደዚሁም በኤለኒ ጂሩን ካስገቡ በኋላ ሞሪኒዮ ደግሞ ዳርሜንን 2 ቢጫ እንዳያይና በቀይ እንዳይወጣና ይሄ ጨዋታው ፎርሙላ እንዳይበላሽ በሚል ቀይረው ካስወጡት በኋላ
ራሽፎርድ በቀላሉ የታለፈበት መንገድ ክሮስ ሲደረግ ደግሞ ጂሩ የአየር ላይ ኳሊቲ በጣም ያለው ተጫዋች መሆኑን ደግሞ ደጋግሞ አሳይቷልና ይሄ ተጫዋች አርሰናልን በደንብ እየታደገ ይገኛል። ከጉዳት መልስ እስካሁን ቬንገር በመጀመሪያ ቋሚ 11ቸው ላይ ደፍረው ሊያሰልፉት አልፈለጉም። ነገር ግን እያሳያቸው የሚገኙ ግልጋሎቶችን ስትመለከት በቀጣይ አርሰን ቬንገር ጫና ውስጥ የሚከት ይመስላል። ጂሩ በቋሚነት መጫወት ይፈልጋል፣ ሲቀየር ጎል ያገባል። አርሰናልን ውጤት ይዞ እንዲወጣ ያደረገው ይገኛልና የትናንትናም የተጫዋቹን ኳሊቲ ነው የምትመለከተው። የቻምበርሊንን ፍጥነት ብቻ ሳይሆን በራሽፎርድን ያለፈበት መንገድ እንደገና ክሮስ ሲያደርግ ደግሞ እነ ብሊንድ ተጠግተው ኳሱን ለማጨናገፍ ያደረጉበት ሂደት በጣም ደካማ ከመሆኑ አንፃር ማንቸስተር ዩናይትድ በተከላካይ መስመሩ ላይ አሁንም ሞሪኒዮ በተለይ ከኤሪክ ቤሊ ጉዳት በኋላ ጆንሰን እና ረሆን እየተጠቀሙ ቢገኙም የአየር ላይ ኳስ አጠቃቀሙ የተከላካይ መስመሩ ደካማ መሆኑን ነው የምትመለከተው። ዩናይትድ በዚህ መንገድ በደንብ የሚጠቃ ከሆነ በርካታ ጎሎች ሊቆጠሩበት እንደሚችሉም ፍንጭ የሰጠ ነው። አንድ ተሞክሮ አንድ የገባበት ሂደት አለ። ከዚህ በፊት እነ ቪሊች፣ ሪዮ ፈርዲናንድ ከዛ በፊትም እነ ብራያን ሮብሰንን ስታስታውስ በማንቸስተር ዩናይትድ የመከላከል መስመር ላይ የሚገኙ ተጫዋቾች በአየርም ሆነ በመሬት እንቅስቃሴ ላይ ይሄ ወርልድ ክላስ የምትላቸው ነበሩ። በሞሪኒዮ ቡድን ይህንን አትመለከትም። አንደኛው ክፍተት ነው። የስቶክን ጨዋታ አስታውስ ፍቅር፣ የበርንሊን ጨዋታ ስታስታውስ፣ የአርሰናልን ጨዋታ ስታስታውስ፣ ትናንትናም ከጨዋታው ፍጻሜ በኋላ በነበረ ጋዜጣዊ መግለጫ ላይ ሞሪኒዮ 3 ነጥብ ማግኘት ይገባል ነበር፣ እድለቢስ ነው ማንቸስተር ዩናይትድ እስከማለት ደርሰዋል። በተቃራኒው አርሰናል ደግሞ የሳውዛምፕተን ጨዋታ፣ በርንሊ ጨዋታ፣ የቦሮ ጨዋታ፣ የዩናይትድ ጨዋታን ስታስታውስ መሸነፍ የሚገባው ቡድን ሆኖ ታይቶ ነጥቦችን እየያዘ ጭራሽ አሸንፎ የወጣበት ጨዋታን ስትመለከት አርሰናል በሻምፒዮንነት ፉክክሩ ላይ ጥሩ ሳይሆንም ነጥቦችን ይዞ የሚወጣ ቡድን መሆኑን በድጋሚ ትናንትና ኦልድ ትራፎርድ ላይ አሳይቷል። ዩናይትድ ደግሞ ጥሩ ተጫውቶ በጨዋታ በልጦም በኳስ ቁጥጥር በልጦም በርካታ የጎል ሙከራዎችን ማድረጉም ከአንድ በላይ ጎል የማያስቆጥር ቡድን ሆኖ ታይቷል። የዝላታን ኢብራሂሞቪች ያለመኖር ለማንቸስተር ዩናይትድ ሌላው ክፍተት ነበረ። በአጠቃላይ ዩናይትድ ግን ዘንድሮ በተለይ የሞሪኒዮ ቡድን በልጦ በተጫወተበት ጨዋታም ማሸነፍ እየተሳነው ነው። እውነት ለመናገር ትናንት በጣም መደሰት ያለባቸው አሰልጣኝ አርሰን ቬንገር ናቸው። ምንም የምታስበው አንድ ነጥብ አይደለም ከሰዓቱ አንፃር። ኢቭን ጂሩ መልእክት ያስተላልፍበት ጨዋታ ነው። ኦልድ ትራፎርድ ላይ ቡድኑ እንደዛ ተበልጦ 89ኛው ደቂቃ ላይ ወይም ጨዋታው እየሞተ ባለበት ሰዓት ላይ ጎል አስቆጥረህ እንደዛ አይነት ነው እንዴ የደስታ አገላለጽ? መልእክት እያስተላለፈበት ይመስለኛል። እኔ ተገቢው ክብር አልተሰጠኝም፣ ግን እኔ ነኝ የዚህ ቡድን ወሳኙ ተጫዋች እኔ ነኝ የሚል መልእክት ያስተላልፍበት ነው። በአጠቃላይ አርሰናል እንዳልከው 4-5 ጨዋታዎች ላይ እጅግ ወሳኝ የሚባሉ ነጥቦችን ወስዷል። ግን አሁንም አርሰናል እንደ ዘንድሮ እንደ ዩናይትድ እንደተፈተነበት ጨዋታ በትልልቅ ቡድኖች ተፈትኖ አልተመለከትኩትም። ቼልሲን በቀላሉ አውትፕሌይ አድርጎ ያሸነፈው አርሰናል ብዙ በፖሴሽን ሲበለጥ እንኳን 3 ነጥቦችን በቀላሉ ያደርጋል፣ ሙከራዎችንም ያደርጋል። ካውንተር አታኩ ብሬክ አድርጎ የመሄድ ኳሊቲም ዘንድሮ የተሻለ ነበር። ሳንቼዝ ይሮጣል። በተለይ ካዞሮላ በነበረባቸው ጨዋታዎች ላይ ለብሬክ አድርጎ ለመሄድና በካውንተር አታክ የአርሰናል እንቅስቃሴ በጣም ፈጣን ነው። የማንቸስተር ዩናይትድ የተከላካይ መስመሩ ደካማ ስለሆነ ተፈጥሯዊ ሴንተር ባኮችም አልነበሩትም። ትናንት ዩናይትድ ተፈጥሯዊ የመከላከል አቅሙ ዩናይትድ ዘንድሮ በጣም ደካማ ስለሆነ አርሰናል ይሄንን ነገር ለመጠቀም ይችላል የሚሉ ግምቶች ነበሩ። 89 ደቂቃ ነገር ግን አንድ ሙከራ ነው የተደረገው። ያቺ ሙከራም የገባችበት ዋናው ትልቁ ምክንያት የዩናይትድ የተከላካይ መስመር ጠንካራ ባለመሆኑ ምክንያት ነው ያቺ ጎል የተቆጠረችውና ለአርሰናል ትልቅ እድል ነው። ወደ ሁለቱ ነገር ስትመጣ ግን አንድ ሞሪኖ ከውጤቱ ውጪ በብዙ ነገር ተስፋ አድርገው እንዲወጡ ማለት የሚችል ጨዋታ ነው። አንደኛ በፕሪሚየር ሊጉ እጅግ ቤስ ከተባለው ቡድን ለኔ ዘንድሮ በጣም ጥሩ ነበር አርሰናልና የአርሰናል ላይ ማክሲመም የሆነ የጨዋታ ብልጫ መውሰዳቸው በቀጣይ ጨዋታዎች ላይ ለመነቃቃት ይረዳቸዋል ብለህ ልታስብ ትችላለህ። ሁለተኛ ዩናይትድ በጊዜ ሂደት የተሻለ ቡድን ሊሆን እንደሚችል ያሳዩበት ጨዋታ ነው ማለት ይችላል። በሶስተኛ ደረጃ እንግዲህ ቀጣዩም ጨዋታ ኦልድ ትራፎርድ ላይ ነው፣ ከዌስትሃም ጋር ነው ያለው። በነገራችን ላይ ትናንትናው የዌስትሃም ሽንፈት ከዩናይትድ በላይ እጅግ ልብ የሚነካ ሽንፈት የቶትናም ነው። እስከ 88ኛ ደቂቃ 2-1 እየመራ 3-2 ተሸንፈውታልና ከዩናይትድ ደጋፊዎች በላይ ዌስትሃሞች ይበሳጫሉና ዩናይትድ ከዌስትሃም ቀላል ጨዋታ ባይሆንም የአርሰናሉ ጨዋታ ግን የበለጠ ሞራል ሊሆናቸው እንደሚችልም መገመትም ትችላለህ።
ከዩናይትድና አርሰናል ጨዋታ ጋር በተያያዘ የመጨረሻ አንድ ሐሳብ እናንሳና ወደ ማድሪድ ደርቢ እናቀናለን። ከዛ ደርቢ ዴላ ማዶኒና ብለን ወደ ትሪቡን ሽርፍራፊ ሰከንድ ማራኪ መሰናዷችን እናቀናለን። አንድሬ ማርኒየር፣ ቫሌንሲያ፣ ሞንሪያል ፔናልቲ በጣም በርካታ ታላላቅ ስፖርት ባለሙያዎች እኔ በኢን ስፖርትም በዴስ ቲቪም ሌሎች ዘገባዎችንም ስመለከት ሁሉንም ያስማማ ነበር። ሌላ ጊዜ ዳኞች ውሳኔዎች ጋር በተያያዘ አንደኛው ፓንዲት ከአንደኛው የሚከራከርበት አጋጣሚ ትመለከታለህ። ሪፖርቶቹንም ስታነብ አንተም በራስህ እይታ ስትመለከት ብዙ ነገር ታያለና ዩናይትድ ፔናልቲ እየተከለከለ ነው። ታስታውሳለህ ጆዜ በኮከቦች ገጽ ስትሰራ በእንግሊዝ ውስጥ ሁለት አይነት ህግ አለ። ለማንቸስተር ዩናይትድ አንደኛው ትክክልም ባይሆን ለማንቸስተር ዩናይትድ ፍጹም ቅጣት ምት የሚሰጥ፣ አንደኛው ትክክልም ቢሆን ለቼልሲ ፍጹም ቅጣት ምት የሚከለክል። ያኔ እኔ ምን ብዬ ነበረ? ሞሪኒዮ ዩናይትድን ይይዛሉ ተብሎ ሩመር በጣም ሲወራ ሰውየው አሁን ዩናይትድን ያዙ። ማንቸስተር ዩናይትድ ደግሞ ደጋግሞ ፔናልቲ እየተከለከለ ነው። ፍቅር የበርንሊ ጨዋታ እናስታውሳለን። በስቶክ ጨዋታም እንደዚሁ እናስታውሳለን። ትናንትና አርሰናል ሲቲ ላይ ሩኒ ብራቮ በቀይ መውጣት ነበረበት። ወደ 4 ጨዋታዎችን ጠቅሳለን። ስለዚህ ተቀየረ። ዩናይትድ ነው ሞሪኒዮ ነው የሚከተሉት ዳኞች። እንግዲህ በትናንትናው ጨዋታ ላይ እኔ አጋጣሚ ዶይት ዮርክ ተንታይ ነበረ። በቤን ስፖርት ላይ አንዲ ግሬይ ተንታይ ነበር። ኬ ራሱ ተንታይ ነበረ። እንደዚህ አራቱ ነው ሲነጋገሩ በሁለት ምክንያቶች ፔናልቲ ነው ብሎ አስቀምጡ። አንደኛው የአንድን ተጫዋች እየሮጠ ያለን ተጫዋች ኳሱ አልፏል፣ ቫሌንሲያ አልፎታል። አንድን እየሮጠ ያለ ተጫዋች እየወደቀ ስለሆነ ሞንሪያል ባላንሱን ለማሳት በጣም በቂ ነው። እጁን መሰንዘሩ ጠንካራ ነው ጠንካራ አይደለም የሚለውን ትተህ ባላንሱን ለማሳት በጣም ምንም ቀላል ነውና ግልጽ ፔናልቲ ነው የሚለው ሐሳብ አራቱም ሰዎች የተስማሙበት ሐሳብ ነው። አራቱም ፑንዲቶች በእኔ እምነት እንደተመልካች እኔ እንደግሌ በጣም ለመስጠት ቀላል የነበረ ፔናልቲ ነው ብዬ ነው ማምነው። ፍጹም ቅጣት ምት ነው። ግን ምንድነው ያ በቂ ምክንያት አይደለም። በዛ ጨዋታ ላይ ብዙ ኦፖርቹኒቲ ነበሩ ማንቸስተር ዩናይትድ የአርሰናልን ተከላካይ መስመር እንደፈለገው ሰብሮ ለማስቆጠር ብዙ እድል ነበረው። በዛ ፍጹም ቅጣት ምት ብቻ ሐሳብህ 3 ነጥብ ለመነጠቅ በቂ ነው። በቂ ምክንያት አይደለም። ምክንያቱም ዩናይትድ ብዙ ጊዜ በፈርጉሰንም ዘመን የፕሬሲንግ ቲም ነው። ብዙ ጎል የሚያስቆጥር ቲም ነው። ስለዚህ አንድ ሁለት ፔናልቲ ቢከለከል በሚያገባቸው ጎሎች ወጥ ነጥብ ይዞ ይወጣል። ስለዚህ ስቲል የሞሪኖ ቡድን ኦፌንሲቭሊ ችግር አለበት። ትናንትም ራሽፎርድ ከጨዋታው በጣም ተገንጥሎ ነው የነበረው። ምናልባት ዝላታንን እንድታስብ የሚያደርግ ጨዋታ ነበር ብዬ ነው ማስበው። ምናልባት በአብዛኛው 90 ደቂቃ ውስጥ ተገንጥሎ ነበር። እንደውም አንቶኒ ማርሻልን ሲቀይሩት ራሽፎርድ መቀየርና ሩኒ የመጨረሻውን ፎልስ ነምበር 9 መጫወት አለበት የሚሉ ሐሳቦችም ሲሰነዘሩ ነበር። በአጠቃላይ ግን ዩናይትድ የእውነት በተከታታይ እንትኖቹን ሲናሪዎቹን ስትመለከታቸው ሞሪኖ እንዲናገሩ የሚያስገድዱ ክስተቶች ተፈጥሮበታል። ትናንትና ሪአክሽናቸውም ካየ በቴሌቪዥን ካሜራዎች በጣም ብስጭት ነበረባቸው፣ ልክ ቫሌንሲያ ሲከለከል ማለት ነው። ነገር ግን ከጨዋታው ፍጻሜ በኋላ ዩናይትድ እድለቢስ ገደቢስ ቡድን መሆኑን ነው የጠቀሱት። በአጠቃላይ ግን አርሰናል አሁንም ቢሆን ሳይጫወትም ደካማ በተንቀሳቀሰበት ጨዋታ ቢያንስ 1 ነጥብ ይዞ የሚወጣ የሻምፒዮንነት ፎርሙላው የገባው ቡድን እየመሰለኝ ነው ለኔ። በዚህ በኩል እንግዲህ አርሰናል አሁንም በደረጃ ሰንጠረዡ 25 ነጥቦችን ሰብስቦ ከ13 ንጹህ ጎል ጋር ከቼልሲ ሲቲና ሊቨርፑል በታች ሆኖ 4ኛ ደረጃ ላይ ተቀምጧል። ትናንትና ኤቨርተን ከስዋንሲ 1 እኩል እንዲሁም ሰንደርላንድ ሁልን 3-0 አሸንፏል። ዋትፎርድም ሌስተርን 3-1 አሸንፏል። የአምናው ሻምፒዮን ሌስተርና ራኔሪ ዘንድሮ አልቻሉም። 14ኛ ደረጃ ላይ ሌስተር ተቀምጧል። ሊቨርፑል ከሳውዛምፕተን በሴንት ሜሪ የተካሄደው ጨዋታም 0-0 ነው የተለያየው። የርገን ክሎፕ በዚህ ጨዋታ ላይ እንግዲህ በተለይ ተጫዋቾቻቸው ሙሉ ለሙሉ ተዳክመው መታየታቸውን ተከትሎ እሳቸው ራሱ በጨዋታው እንቅስቃሴና በእለቱ በነበረው አየር በርዷቸው ነበር። ጨዋታውም ተጫዋቾቹም የበረዳቸው ነው የሚመስለው። ይሄ በጣም አጥቅቶ በታታሪነት የሚጫወተው 90 ደቂቃ ተጭኖ የሚጫወተው ብዙ የጎል ዕድሎችን የሚፈጥረው ሊቨርፑልን አላየንም። ምክንያት ደግሞ ነበረ። በርካታ የብሔራዊ ቡድን ጨዋታዎች መኖራቸው ዋጋ አስከፍሏል። በጣም የክለብ ወሳኝ ተጫዋቾች ፌርሚኒዮ፣ ኩቲኒዮ፣ ሁለት ወሳኝ ጨዋታ ነው ያደረጉት። በላቲን አሜሪካ በጣም ሁለት ወሳኝ ጨዋታዎች አድርገዋል። ሴኔጋል ነበር።
በቃ የኦፌንሲቭ ጨዋታው ሊቨርፑል ላይ የሚሳተፉ ተጫዋቾች በሙሉ ኢቭን ሄንደርሰንም ጭምር ከእንግሊዝ ጋር ብዙ ተጫዋቾች የናሽናል ቲም ዲዩቲ ነበረባቸው። በዚህ ምክንያት ሊቨርፑል በጣም የሚታወቅበት ያሸንፍ 29 ነጥብ ገብቶ ኤፍሬም መሪ ነበር የሚሆነው። አሁንም የመራ ነው ቼልሲ። ዛሬ ቼልሲ ከሚድልስብራው ከአሸነፈ የኮንቴ ቡድን በአንድ ነጥብ በልጦ ፕሪሚየር ሊጉን ይመራል። በነገራችን ላይ አንቶኒዮ ኮንቴ አራቱንም ጨዋታ ኦክቶበር ላይ አሸንፏል። ቼልሲ 11 ጎሎች ከመረብ አገናኝቷል። የተቆጠረበት ጎል የለም። በዚህ ምክንያት አንቶኒዮ ኮንቴ ፕሪሚየር ሊጉ የአመቱ ኮከብ አሰልጣኝ ተብሎ ተመርጧል። የወሩ እንዲሁም ኤድን ሃዛርድ የወሩ ኮከብ ተጫዋች ተብሎ ተመርጧልና ቼልሲ ዛሬ የሚያሸንፍ ከሆነ ፕሪሚየር ሊጉን ካናቱ ነው ይመራል። ለሊቨርፑል ወርቃማ አጋጣሚ ነው ያመከነው ትናንት ማለት ይቻላል። ሊቨርፑል 27 ሲቲ 27 ቼልሲ 25 አርሰናል 25 ቶተንሃም 24 ዩናይትድ 19 ኤቨርተን 19 ዋትፎርድ 18 አላቸው። ያያ ቱሬ ጋርዲዮላ በተለይ ያያ ቱሬ ትናንትና ሲቲ አሁንም ቢሆን ይህ አይቮሪ ኮስት ተጫዋች ተጽዕኖ ፈጣሪ መሆኑን አሳይቷል። በደንብ አርፎ የመጣ ተጫዋች ነው። ጋርዲዮላና ከያያ ቱሬ ወኪል ጋር በነበረ ቁርሾ ምክንያት ነው እስካሁንም ያላሰለፈው። አሁንም ግን ይህ አፍሪካዊ ኮከብ ተጫዋች በኢትሃድ ተጽዕኖ ፈጣሪ መሆኑን በድጋሚ አሳይቷል። ትናንትና ሲቲ በተቸገረበት ጨዋታ ከሜዳ ውጭ ከፓላስ በነበረው ጨዋታ ላይ አስፈላጊውን 3 ነጥብ ይዞ እንዲወጣ የቱሬ ልምድ ወሳኝ ነበር። ያኔ ዲሚትሪ ሰሉካ አስተያየት ሲሰጥ ታስታውሳለህ? እኛም ሀሳባችን ሰጥተናል። ጋርዲዮላ ያያ ቱሬን የሚያስቀምጥበት ዋናው ምክንያት ለራሱ ከሰጠው ክብር አንጻር እንጂ ከተጫዋቹ ጋር ያን ያህል የሚበልጠው ተጫዋች ነው አይደል? የምታስቀምጠው ተጫዋች አይደለም። ኢቭን ያያን በሚፈልግባቸው ጨዋታዎች ያያን ስኪል በሚፈልግባቸው ጨዋታዎች ሲቲ በተበለጠባቸው ጨዋታዎች ሁሉ እንደ አማራጭ አላሰበውም ነበር። ይቅርታ እስካልጠየቀ ድረስ የተጫዋቹ ወኪል አላሰልፈውም ብሎ ቆይቶ ነበር። አሁን ተጫዋቹ ሲገባ 2 ጎል አስቆጠረ። ያያ ቱሬ ማንቸስተር ሲቲ 2 ጊዜ የፕሪሚየር ሊግ ሻምፒዮን ሲሆን የሲቲ ደጋፊዎች የአመቱ ምርጥ ተጫዋች ብለው መርጠውታል። ኮከብ ተጫዋቾችን የአመቱ ምርጥ ብለው ገልጸውታል። ጎል ያስቆጥራል። እንደውም ባቡሬ ነው የሚባሉ ሙሉ ሜዳ ነው የሚሮጠው። በተለይ እሱ ጥሩ የሆነ ጊዜ ማንቸስተር ሲቲ ለየትኛውም ቡድን አስጨናቂ እንደሚሆን ያስታውቅ ነበርና ትናንት ጋርዲዮላን ያጋለጠበት ጨዋታ ነው ብዬ ነው የሚገልጸው። ከጨዋታው ፍጻሜ በኋላ ለያያ ቱሬ ተደናቂ ስብዕና አክብሮቱን ጋርዲዮላ ገልጿል። በሁለቱ አሰልጣኝና ተጫዋቾች መካከል አሁንም ቁርሾ እንዳለ ቢጠቀስም ወኪሉ ይናገራል ብዬ ጠብቄ ነበር። እስካሁን ዝም ነው ያለው። መናገሩ ግን አይቀርም። ያው ያናግሩታል ጎትጉቶ። አያቴ እንኳን ብትሆን ባየር ሙኒክና ባርሴሎናን ይዛ እንደሚለው መናገሩ አይቀርም። ለማንኛውም ወደ ደርቢ ዴላ ማዶኒና በቀጥታ እናምራለን። ከዛ በፊት ማድሪድ ደርቢ ላይ ትናንትና አትሌቲኮ ፈዟል። ፍቅር ዘንድሮ በኤልችሎ የሚመራው አትሌቲኮ ማድሪድ በሜዳው ካልዴሮን በሪያል ማድሪድ ተበልጦ 3-0 በሆነ ውጤት ተሸንፏል። CR7 ሃትሪክ ሰርቷል። ወደ ባለንዶሩ የተንደረደረ ይገኛል። ሪያል ማድሪድ በ30 ነጥብ እየመራ ነው። ባርሳ ከማላጋ ትናንትና ሜሲ አልተሰለፈም። በዚህ ጨዋታ ላይ 0-0 ተለያይቷል። ዳኛው በጣም ነው የገረሙኝ። 4 ደቂቃ ጨምረው 2 ደቂቃ ኤክስትራ ታይም ዩናይትድ እስኪያገባ ነበር የሚባለው። በስፔን ለካ ባርሴሎና እስኪያገባ ነው የሚመስለው። 3 ደቂቃ ጨምሩ። በዛ ላይ 2 ተጫዋች ከማላጋ በቀይ። በርግጥ ማላጋ በተለይ ያርዳ ቱራን ኳስ ፔናልቲ ነበር የሚያሰጥ ነበር። ባርሳ በጣም ተጭኖ ተጫውቷል። ያለ ሊዮኔል ሜሲ ግን አሁንም የኤንሪኬ ቡድን በጣም ውጤታማ ለመሆን እንደሚቸገር የታየበት ጨዋታ ነበር። ከኤል ክላሲኮ በፊት እንግዲህ ሪያል ማድሪድ 30 ባርሳ 26 ሲቪያ 24 ቪላሪያል 22 አትሌቲኮ ማድሪድ 21 አለው። የማድሪድ ደርቢ ጨዋታ እንደተጠበቀው አይደለም። በቅርብ ጊዜያት ውስጥ አትሌቲኮ ማድሪድን በላሊጋው አሸንፎት አያውቅም። ሪያል ማድሪድ የነበረው በቻምፒየንስ ሊግ ላይ ነው 2 ጊዜ የሚያሸንፏቸው። ቪሸንቲ ካልድሮን ላይ የሚደረግ የመጨረሻ ጨዋታ ነው። በነገራችን ላይ ፍሬም ስቴዲየሙ እንትን ስለሚል ማለት ነው በአዲስ መልክ ስለሚሰራ ስንብታቸው መልካም አልነበረም። በጨዋታ ሌላ ስቴዲየም ይዞራል። ሁለተኛው አጋማሽ እንደተጀመረች 15 ደቂቃ ማድሪዶችን በጣም ተጭነው ጎል ለማስቆጠር ሞከሩ። ልክ ቻምፒየንስ ሊግ ላይ እንደነበረው ሲሞኒ ሙሉ ስታዲየሙን አበረታቱ እንጂ ደግፏቸው እንጂ እያለ ነበር። 15 ደቂቃ እፍን አድርገው ጎል ለማስቆጠር ሞከሩ። ከዛ ግን ኮቫሲች እንደገና የማድሪድ የሚድፊልድ ተጫዋቾች በተለይ ኳሱን ወደ ማረጋጋት መጡ። ኤስኮ ትናንት 45 ደቂቃው ላይ ኤክሰለንት ነበር። እስኪወጣደስ ሞድሪች በጣም ጥሩ ነበር። እያረጋጉት ሲመጡ ሮናልዶና ቤል በጣም የሚያገኟቸውን ኳሶች መጠቀም ቻሉ። ሮናልዶ በነገር ላይ አንድ ኳስ አወዛጋቢ ኳስ አራተኛ ኳስ በሄዲንግ አግብቶ ኳስ መስመር አላለፈች በመጀመሪያው የጎል ጨዋታው ሙከራ ነበር። አልፏል እሱ ኳስ።
ሙሉ ለሙሉ አላለፈም አልፏል እሱ ማከራከሪ በአጠቃላይ ወደ ጎል ሙከራዎች ስትመጣ አትሌቲኮ ማድሪድ በአንድ ተጫዋች ብቻ ነው ሙከራ ያድርግ የነበረው እሱም ካራስኮ ነው በጣም ምርጥ ነበር ይሄ ቤልጂየማዊ ተጫዋች ከዛ ውጭ ግን ለማድሪድ ወሳኝ ነበር ክሪስቲያኖ ሮናልዶ አሁንም በፔስ የገረመኝ ነገር ቤል ኳሱን ይዞ ሲሮጥ ሶስተኛው ጎል ሲገባ ሮናልዶ መሃል ነበር ፍጥነቱ ቀንሷል እየተባለ ይተቻል ከድሜው መግፋት እንዴት ቤል ያንን ኳስ ክሮስ ሊያደርገው እንደሚችልና ቀድሞ ከአትሌቲኮ ዲፌንስ ቀድሞ ደረሰ እሱን ጎል አስቆጠረው ነውና ስቲል ሮናልዶ አደገኛ ተጫዋች መሆኑን ያሳየበት ጨዋታ ነበር ትናንት ስንተኛ ሃትሪክ እንደሆነ ራሱ አሁን እየጠፋን ነው ሁሉ ጊዜ ስለሚያገባ ሃትሪክ ነው የሚያስቆጥረው ለማንኛውም ዚዙ ግን የሚጠራጠሩትን ወደ ማሳመን ለመምጣት ዘንድሮ በደንብ የሚፈተንበት ሲዝን ነው ሲባል አምና በአጋጣሚ ነው ቻምፒየንስ ሊግ የበላው ተብሎ ነበር ዘንድሮ አጀማመሩ መልካም ነው ከአትሌቲኮ ጋር 9 ነጥብ ልዩነት 9 ነጥብ ከባርሴሎና ጋር ራሱ የ4 ነጥብ ልዩነት አለውና በርግጥ ዚነዲን ዚዳን ትልቅ አሰልጣኝ ለመሆን እንግዲህ ፍሎሬንቲኖ ፔሬዝ የሰጡትን እድል በአግባቡ እየተጠቀመ ነው የሚለው በርካቶችን ወደ ማሳመኑ የመጣውናል በቀጥታ ወደ ደርቢ ዴላ ማዶኒና ኪያ እናምራ ስንመለስ ለሚላን ደርቢ ጨዋታ እናነሳለን በዲ ክላሲክ የቡንደስሊጋ ጨዋታ ትናንትና ቦሩሲያ ዶርትሙንድ በሲግናል ኢድና ፓርክ ባቫሪያኑን አስተናግዶ 1-0 አሸንፏል አቡሜያንግ ነው ጎሉን ያስቆጠረው ዶርትሙንድ በተለይ ከባየር ሙኒክ በጣም ተሽሎ የተንቀሳቀሰበት ጨዋታ ነበር ቶማስ ቱሼል ካንቸሎቲ በታክቲኩ ረገድ በጣም የተሻለበት እንደነበረም ትናንትና ታይቷል የባየር ሙኒክ በርካታ ኮከብ ስመጥር ተጫዋቾች ፈዘው የዋሉበት ጨዋታ ነበር ማለት ይቻላል ዶርትሙንድ አሸንፏል ደርቢ ዴላ ማዶኒና ይቀጥል ግን እኔ እየገረመኝ አውቀው ነው በዲዛይን አርጓቸው ነው ሁሉም ቦታዎች ደርቢዎች በተመሳሳይ ነው ከዚህ ከቲቪ ራይትም እንደገና ይሄ ከመርሃ ግብሮች መውጣት ጋርም በተያያዘ በቱርክ እንኳን በጣም የሚጠበቀው የፌነርባቼና ጋላታሳራይ ኢስታንቡል ደርቢ ዛሬ ነው የሚከናወነው ሳንሲሮ ደርቢ ዛሬ ነው ትናንትና በተለይ የዩናይትድ እና አርሰናል ጨዋታ የደርቢ ይዘት አለው እንጂ ደርቢ አይደለም በርግጥ አንድ ከተማ ስላልሆኑ ግን ተቀናቃኝነታቸው ወደዚያ ያስኬዳል ጀርመን ስትሄድ ዶርትሙንድና ባቫሪያኑን ትመለከታለህ ማድሪድ ደርቢን ታያለና ብዙዎቹ እንዳልከው ነው ዲዛይን የሆኑ ያህል ይቆጠራል ለማንኛውም ሳንሲሮ ናቅናና ስንመለስ ስለዚህ ጨዋታ እናነሳለን ፊዮሊ ከቪዥንቴ ሞንቴላ የሚፋጠጡበት ጨዋታ ዛሬ ምሽት 4:45 አንድ ታሪክ ግን ፍቅር ያስታውሳን ትሪቡን ሽርፍራፊ ሰከንድ I 7 passi del Mamma, attenzione, 13esimo, parte il tiro, parata, e gol, 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 e opa, e opa, e opa, e opa, e due, opa, opa. የዛሬን ያድርገውና ይህ ጨዋታ የፋሽኗን የጥበቧን ከተማ ለሁለት የሚሰነጥቅ ነበር እንደውም ውቧን ከተማ ብቻ ሳይሆን ዓለምን በእግር ኳስ ለሁለት የሚከፍል ጨዋታ የእግር ኳስ የመጨረሻው ፍልሚያ ማሳያ ተደርጎ የሚታሰብ ደርቢ ዴላ ማዶኒና ሚላን ደርቢ በአንዱ ወርቃማ የጨዋታ ዕለት ስፖርትን በሽርፍራፊ ሰከንድ በትሪቡን ኤሲ ሚላን ከኢንተር ሚላን 10 ዓመታት ወደ ኋላ ትሪቡን ስፖርት አድማጮች ውቧ የጣሊያን ከተማ ሚላን ዓለም ከሚወድላትና ከሚጎበኝላት ውብ ቦታዎቿ መካከል አንዱ ጥንታዊው ካቴድራል ዶሞ ነው እጅግ ልዩ ተደርጎ በታነጸው የካቴድራል ዶሞ ኪነ ህንጻናት ላይ ደግሞ የድንግል ማርያምን ምስል ያዘ ውብ ሐውልት አለ ማዶኒና የሁለቱ የሚላን ምርጥ ክለቦች ፍልሚያ ከዚህ ታላቅ ቦታ ስሙን ወሰደ ደርቢ ዴላ ማዶኒና ሚላን ደርቢ በሳንሴሮ ጁሴፔ ሜዛ ስታዲየም ከዚያም ቀደም በሌሎች ቦታዎች የሁለቱ ክለቦች ተቀናቃኝነት በ1908 ተጀመረ እነሆ ከዛ ጊዜ አንስቶ ለረጅም ዘመን ሚላንና ኢንተር ሲጫወቱ ከተማዋ ግማሽ ጎኗ ቀይ በጥቁር ግማሽ ጎኗ ሰማያዊ በጥቁር ትለብሳለች እንደዛሬው ከመፍሰሱ በፊት ከማይዘነጉ ደርቢዎች መካከል አንዱን በሽርፍራፊ ሰከንድ ታህሳስ 2005 ሳንሴሮ ትሪቡን በሽርፍራፊ ሰከንድ
vittoria, palla dentro, allontana la difesa del Milan, la Bruchetta, il suo cross teso all'inglese, la testa è quella di Gattuso, palla che si impenna, poi mettono fuori, cambia passo di prima per Figo, attenzione, potrebbe andare al tiro, la mette per Oba con Martins che rovesciata, acrobatica, Adriano, il suo tiro alto, forza ragazzi! የዓመት 2005 የጣሊያን ሴሪያ በካልቾፖሊ እግር ኳስ ቅሌት የተመታበት ነው። ዓመቱ ሲጠናቀቅም ሴሪያው ሻምፒዮን አልባ የሆነበት፣ መሪው ዩቬንቱስ አሸናፊነቱን በሀፍረት ተነጥቆበት የሴሪያው ሻምፒዮንነት ቦታ ላይ ባዶ መስበር ብቻ የሰፈረበት ዓመት። በዚህ የውዝግብ ዓመት ግን ደርቢ ዴላ ማዶኒና የማይረሳ የማይዘነጋ ፍልሚያ ያስተናገደ። አሁን በስፔንና እንግሊዝ ከመነጠቁ በፊት ሴሪያው የምርጥ ተጫዋቾች መናኸሪያ ነበር። በዚያ ጨዋታ ታህሳስ 2005 ኤሲ ሚላንና ኢንተር ሚላን በእግር ኳስ አንቱ የተባሉ ተጫዋቾችን ይዘው ተገናኙ። ሼቭቼንኮ፣ አንድሪያ ፒርሎ፣ ክለረንስ ሲዶርፍ፣ ፊሊፖ ኢንዛጊ፣ አሌክዛንድሮ ኔስታ፣ ክሪስቲያን ቪየሪ፣ ሪካርዶ ካካ፣ ያፕስታም፣ ጌናሮ ጋቱሶ በሚላን በኩል የሚጠቀሱ ናቸው። ሴባስቲያን ቬሮን፣ አድሪያኖ፣ ኦባፋሚ ማርቲንስ፣ ስታንኮቪች፣ ካምቢያሱ፣ ኢቫን ኮርዶቫ፣ ሃቪየር ዛኒቲ፣ ሉዊስ ፊጎ ኢንተር ሚላን ላይ ይጠቀሳሉ። ሚላን ደርቢ ታህሳስ 11 2005 ከብዙ ዝግብና ውጥረት ጋር በዳኛው ዶሚኒኮ ሜሲና ፊሽካ ተጀመረ። Vuole l'1-2 Martins, palla di ritorno con Nesta che ha capito, Martins si infila e commette fallo. Vediamo, calcio di rigore. ባለሜዳዎቹ ኢንተሮች ናቸው። ደጋፊዎቻቸው የጋራ ስታዲየማቸው ሳንሴሮ ላይ በርክተዋል። ከዚያን ቀን በፊት በ10 ደርቢዎች ኤሲ ሚላንን ማሸነፍ ተስኗቸዋል። ለመጨረሻ ጊዜ መጋቢት 2002 ላይ ነው ኤሲ ሚላንን ያሸነፉት። እናም ይህንን ቀን በጣም በጉጉት ጠብቀውታል። ኢንተሮች ካሸነፉ ደረጃቸውን ወደ ሁለተኝነት ከፍ ያደርጋሉ። ዩቬንቱስን በመከተል ጨዋታው ጉሽሚያ፣ ኃይል፣ ጥበብ፣ ወከባ አልተለየውም። 24ኛው ደቂቃ ላይ ኢንተሮች የሚያስደስት ነገር አጋጥማቸው። ኦባፋሚ ማርቲንስ በኔስታ ተጠለፈ። ፍጹም ቅጣት ምት። ኢንተር 1 ሚላን ባዶ። አድሪያኖ ዲዳን በተሳሳተ አቅጣጫ ላከው። Si deve con una finta che mette in movimento Oba, di tacco per Adriano, ancora per Oba, Oba, salta e quasi, ed è calcio di rigore, calcio di rigore per il fallo ai danni di Oba, e ammonizione per Nesta. Rivediamo l'ostruzione di Nesta, fallo di mano, gli ha fischiato il fallo di mano, gli ha fischiato il fallo di mano, gli ha fischiato il fallo di mano nella trattenuta, cade a terra e ferma il pallone con la mano. Adriano contro Dida, forza Adri, attenzione, parte la rincorsa, tiro, e gol, 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 l'imperatore, 1-0. የመጀመሪያው ግማሽ አላለቀም። ኤሲ ሚላኖች ተበሳጭቷል። ጨዋታውን ወደ ኢንተር ሜዳ ወሰዱት። በላህ ጠቁ። ካካ ቅጣት ምት አስገኘ። ፒርሎ መታው። ስታንኮቪች በእጁ መለሰ። ሌላ ፔናልቲ። አንድሬ ሼቭቼንኮ ለኤሲ ሚላን አስቆጠረ። ሚላን 1 ኢንተር ሚላን 1። Parte Pirlo, il suo pallone muro, l'arbitro dipende da rigore, rigore per il Milan. Parte Sheva, attenzione, il suo tiro, gol, 1-1. ሁለተኛው አጋማሽ ተጀመረ። እዚህም እዚያም የጎል ሙከራ፣ እዚህም እዚያም ተጫዋች ወድቃል። ማንም በቀላሉ እጅ አይሰጥም። 59ኛው ደቂቃ ላይ ኢንተር ሚላን እንደገና መልሶ መሪነቱን ተረከበ። ናይጄሪያው አጥቂው ኦባፋሚ ማርቲንስ ከአድሪያኖ የተመታችውን ኳስ ዲዳ ሲተፋት እዚያው አስቆጥራት። ኢንተር 2 ሚላን 1። 1, 2, 3, 4, 5, 6, 7. I 7 passi del Mamma, attenzione. 13esimo, parte il tiro. Parata! E gol! 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 E Oba! E Oba! E Oba! E Oba! E 2! Oh! Oh! Oba! Oba! ጨዋታው ሊያልቅ ነው።
ደቂቃዎች እየነጎዱ ነው። 7 ደቂቃዎች ብቻ ይታያሉ። ኤሲ ሚላኖች ያላቸውን ኃይል ሁሉ ወደ ኢንተሮች እየወረወሩ ነው። ሆላንዳዊው ግዙፍ ተከላካይ ያፕስታም 83ኛው ደቂቃ ላይ ኤሲ ሚላኖችን ያስፈነደቀች ኳስ አስቆጠረ። አሁን ሚላን 2 ኢንተር ሚላን 2. Fischia Messina, parte la traiettoria, palla dentro, Stam, gol. Non è ancora finita, palla di Mandivieri, dal vantaggio rapido per recupera Cambiasso, il lancio lungo a cercare Adriano, attenzione Adri, entra in aria, solo il tiro fuori, clamoroso! ሁለት ለሁለት እንደሆነ ደርቢ ዴላ ማዶኒና ሚላን ደርቢ ሊጠናቀቅ ይመስላል። ደቂቃዎች አልቀዋል። ሽርፍራፊ ሰከንዶች ቀርቷል። አንዳንድ ተመልካቾች ወደ መጡበት መሄድ ጀምረዋል። ዳኛው ዶሚኒኮ ሜሲና ካሁን ፊሽካ ልንፋ እያሉ ድንገት ኢንተር የማዕዘን ምት አገኘ። በቀሩ ሽርፍራፊ ሰከንዶች የማዕዘን ምቱ ተመታ። ብራዚላዊው አድሪያኖ ከ20ዎቹ ተጫዋቾች በላይ ዘለለ። የሽርፍራፊ ሰከንድ ጎል ተቆጠረ። አስገራሚ ጎል፣ የኢንተርን የዓመታት የደርቢ ሽንፈት ታሪክ የቀየረች ጎል። አድሪያኖ ኢንተር ሚላን 3 ኤሲ ሚላን 2. Veranda la bandierina, palla a giro, il colpo di testa, gol! L'imperatore! Sì, puniamoli! Sì! 3-2! Adriano! Sì! Sì! Adriano! 3-2, sì, dicono festa grande! ደርቢ ዴላ ማዶኒና ሚላን ደርቢ በጣም የማይዘነጉ በርካታ ታሪካዊ ጨዋታዎችን በሽርፍራፊ ሰከንዶች ወስኗል። አንዱም በታህሳስ 11 2005 እንደ አውሮፓውያን አቆጣጠር የተፈጸመው ነው። ዛሬ እንዳሳየናችሁ ስፖርትን በሽርፍራፊ ሰከንድ በትሪቡን